አስደናቂው የነጭ ሽንኩርትና የዝንጅብል ጥቅም። የታመሙ ዶሮዎች በ30 ደቂቃና በ1 ሰዓት ውስጥ ከህመማቸው የሚፈወሱበት ነጭ ሽንኩርትና ዝንጅብል። ሰላም፣ ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ለዶሮዎች ነጭ ሽንኩርትና ዝንጅብል ብንሰጣቸው ጥቅሙ ምንድን ነው? ከምን አይነት በሽታስ ይከላከልላቸዋል? እንግዲህ ነጭ ሽንኩርትና ዝንጅብል ዘርፈ ብዙ ጥቅሞች አሉት፣ ነገር ግን ብዙ ጉዳቶችም አሉት። ጥቅሙ ምንድን ነው? ጉዳቱስ ምንድን ነው የሚለውን በዚህ ቪዲዮ እናያለን። አብራችሁን ሁኑ። በመጀመሪያ የሚሰጠውን ጥቅም ስናስቀድም ነጭ ሽንኩርት እንግዲህ የዶሮ ተባዮችን ይቀንስልናል። የዶሮ ተባዮች ስንል ቅንቅንና የመሳሰሉትን፣ እንዲሁም ደግሞ በተጨማሪ የመተንፈሻ ችግርን ይከላከላል። ዝንጅብልን ስንወስድ የዶሮ የምግብ መፍጫ የተሻለ እንዲሆን ያደርግልናል። እንዲሁም ደግሞ ብርድ ይከላከልላቸዋል። በተጨማሪም ጉንፋንን ይቀንስላቸዋል። ነገር ግን ነጭ ሽንኩርትና ዝንጅብል በተከታታይ ጊዜ አብዝተን የምንሰጣቸው ከሆነ አንደኛ የሆድ እብጠት ያመጣባቸዋል። ሁለተኛ ተቅማጥ ያደርጋቸዋል። ሶስተኛ የምግብ ፍላጎት መቀነስ ይታይባቸዋል። እንዲሁም ደግሞ በተጨማሪ እንቁላል ጣይ ከሆነ የእንቁላል መቀነስ ይታይባቸዋል። የእንቁላል መቀነስ ብቻም አይደለም፣ እንቁላል በራሱ ጣዕሙ እንዲቀይር ያደርጋል። ስለዚህ እንዴት መስጠት አለብን ወደሚለው ስንሄድ በሳምንት 2 ብቻ እንሰጣቸዋለን። ስንሰጣቸውም ከ1 ሊትር ውሃ ላይ በፍሬ 1 የተፈጨ ነጭ ሽንኩርት እና ደግሞ ትንሽዬ ዝንጅብል አድርገን እንሰጣቸዋለን። ነገር ግን በየቀኑ መስጠት አይመከርም። የዛሬው ቪዲዮአችን ይህን ይመስል ነበር። አጫጭርና አስተማሪ ቪዲዮ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ አድርጉ። እናመሰግናለን።